ላገባ ነበር ከአንዲት ልጅ ጋር ተስማምተን። መብሩክ ማሻአላህ አለይክ። መቼ ነው ሰርግ የምትጠራ? እዚህ ቲክቶክ ነው የምታገባው ላይፍ ላይ ኢንሻአላህ ከተሳካ እና ምንድነው በመሀል ያጋጠመኝ ችግር ኡስታዝ፣ ብሔራችን ይለያያልና ስሙን መጥራት አልፈልግም። የእሷ ብሔር ግን አንድ አዳ አላቸው ማለት እንትን ያለ ማለት ነቢያችን አለይሂ ሰላቱ ሰላም የሰማሁት ሐዲስ ሴት ልጆቻችሁን ገርዟቸው፣ በምትገርዟቸው ጊዜ ግን ለባሎቻቸው ስሜት እንዲኖራቸው አድርጋችሁ ገርዟቸው የሚል ሐዲስ ሰምቻለሁ። ስህተት ነው። هذا كذب وافتراء على رسول الله صلى الله عليه وسلم በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት ነው። ቀጥል ጥያቄ። ስለዚህ ሲገርዟቸው ይህንን እንትን እንደ ማስረጃ አድርገው ነው ነገሩኝ። የሰማሁትን ሙሉ በሙሉ የሚገረዘውን ትርፍ ስጋ ያነሱባቸዋል። ለዛም ለባሎቻቸው ምንም አይናል የሚል ምክር አሉኝ እና ምክር አንዳንድ ነገር ኢስላም የጋብቻን ሚዛን ያደረገው ዘርን አይደለም፣ ብሔርን አይደለም። ምን ነው ከተባለ ለአላህ ፈሪ የሆነች አላህን ዲን ያላትና አኽላቅ ስነ ምግባር ያላትን ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። ምርጫ ግን ከአራቱ አንደኛው ነው። ሰዎች ሴት ልጅን ለአራት ብለው ያገባሉ አሉ። አንደኛ ለብር ቦታቸዋል። ውበት ረጋፊ ነው፣ አላቂ ነው። ያው ውበት ሲያልቅ ያ ነገር ሀሳብ ሊቀየር ይችላል። አላህ ሱብሓነሁ ወተዓላ ያዘዛትን ብትገብር ከለከላትን ምትርክ በቻለችው አቅም ደግና መልካም የሆነች ልጅ ማግባት ስነ ምግባር ያላት። ምናልባት አንተ ብትጠይቃችሁ ልጃቸው ለትዳር ቢጠይቅ ዳሩት አሉ፣ ዳሩት። ስለዚህ ዲንና ስነ ምግባር ነው፣ አኽላቅ ነው መስፈርቱ። وجاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ يا نادر النبي صلى الله عليه وسلم ነገር ግን እሱን ትልቅ መስፈርት አታድርጉት እያሉ ነው ውበት እና ያ ማግባት አጅር አለው። አጅሩስ ምንድን ነው? ማግባት አጅር አለው፣ ቀላል አጅር አለው። ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ ፈኢኒ አተዘወጁ ኒሳ هذه سنة الأنبياء فمن رغب عن سنة فليس مني ብለዋል። አግቡ እኛ ነቢያቶች እናግባለንና ነው። ከዚህ ያፈገፈገ ከኔ አይደለም ብለው ተናገሩ። ያ ማለት እየቻለ አቅም እያለው አለማግባት ሰውየው ይህ የሚወቀስበት ነገር ይሆናል። አቅሙ ካለው ማግባቱ መልካም ትውልድን አፍርቶ መሄዱ ቀላል አጅር አለው። ነቢያቶች ሁሉ ያገቡ ነበር። አምላክ የሚወደው አምላክ የደነገገው ነገር ነው ጋብቻ። አምላክ የወደደው ነገር መልካም ነገር ስለሆነ ነው። አምላክ የደነገገው ነገር መልካም ነገር ስለሆነ ነው። አደም ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ብቻ እንዲሆን አልፈለገምና ሚስትን ፈጠረለት። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ እያለ ይናገራል። ከተአምራቶች መካከል ከራሳችሁ ነፍስ ጥንዳችሁን መፍጠር ያለ ከአደም ነፍስ ከጎኑ ሀዋን ፈጠረለት። መልካምን ዘር አፍርቶ ለመሄድ አስቦ ሰውየው አግብቶ እንትን ባለ ቁጥር ማነው ከሚስቱ ጋር በኖረ ቁጥር አጅር ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ፈፊ ኩል ቢድዓትን ሚንኩም ሰደቃ። ተመልከቱ። በዚህ ነገር ላይ የሌላ እምነት ተከታዮች የሆነ አንድ ሼክ ቪዲዮ ቆርጠው ምናምን ሰውየው ሚስቱን ስለተገናኘ አጅር ያገኛል ሲሉ ጊዜ የወሲብ ሃይማኖት ምናምን እያሉ ጨዋታ ሲጫወቱ ምናምን አይቻለሁኝ። እስኪ ልግለጽላችሁ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደገለጹት ሐዲስ ነው። ፈፊ ኩል ቢድዓትን ሚንኩም ሰደቃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ባል ከሚስቱ ጋር ግንኙነትን በሚያደርግ ጊዜ ልክ ሰደቃ እንዳደረገ ወይንም ከአላህ ዘንድ ምንዳ ያስገኘዋል ይሄ ነገር አሉ። የነቢይ ሰለላሁ ዐለይሂ ወሰለም ሰሃቦችም ጠየቁ እዚህ ጋር ከይፈ ዛሊከ ያ ረሱለላህ አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ፣ እንዴት ይህ ሊሆን ይችላል አንቱ የአላህ መልእክተኛ? አንዳችን የራሱን ስሜት ለማርካት ብሎ ከሚስቱ ጋር ተገናኝቶ ምንዳ ያገኛል በዚህ ማለት ነው ብለው ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ጥያቄያቸውን የሰሃቦችን ጥያቄ በጥያቄ በመለሱላቸው በሚገባቸው ምን አሏቸው? አለይሰ ለው ወضዐሁ ፊ አልሐራም የኩኑ ዐለይሂ ዊዝራን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። አንድ ባል ከሚስቱ ጋር ከተፈቀደችለት ከሚስቱ ጋር የሚያደርገውን ግንኙነት ካልተፈቀደችለት ሚስቱ ካልሆነች ሴት ጋር ቢያደርገው ኑሮ እንደ ዝሙት እንደ ኃጢአት ይቆጠርበት ነበር አይደል አሏቸው። በላ ያ ረሱላህ አሉ። አዎ እርሱም አንቱ የአላህ መልእክተኛ አሉ። ስለዚህ
ይሄን የሐራሙን ግንኙነት ሸሽቶ ሰውየው አምላክ በፈቀደው ህግና ስርዓት ያንን በመፈጸሙ ደግሞ ምንዳን ያገኛል በአንጻሩ ማለት ነው ብለው ገለጹላቸው። አንድ ሰው እየሰረቀ ከሆነ ከመስረቄ ለምን ወደ አምላኬ ንስሐ አላደርግም ብሎት ንስሐ አድርጎ በጥሩ አምላክ በፈቀደው መንገድ ሲሳይድ ቢፈልግ ይሄ ሰውዬ በመስረቁ ኃጢአት እንደሚጻፍበት ሁሉ አምላክ በፈቀደው መንገድ በመስራቱ ደግሞ ምንዳን ያገኛል። ያ ማለት ነው፣ ሌላ አይደለም። ለታቻው አይደለም። ስለክ እንዲሁ ሰውየው ከእንዲህ አይነት ዝሙት ላይ እንዳልወድቅ ሰይጣናዊ መንገድ ላይ እንዳልወድቅ ብሎ የዝሙትን መንገድ ተጠንቅቆ ሰውየው አምላክ በፈቀደው ህግና ስርዓት ሂዶ ቢያገባ አምላክ በነቢያት በኩል የደነገገው ነገር ነው። ጋብቻ መልካም ነገር ነው። ያንን ነገር ቢያደርግ ምንዳ ያገኛል እያሉ ነው ነቢ ሰለላሁ ዐለይሂ ወሰለም። ቦታቸዋል። ይበልጥ ደግሞ ጨምርበት በዚያ ላይ መልካም ልጅን አፍርቼ ያ መልካም ልጄ ደግሞ አምላክን የሚገዛ ሲሆን ጊዜ ይበልጥ የአምላክን ህግና ስርዓት ለትውልድ የሚያስተላልፍ ተምሮ ሲሆን ጊዜ ይሄ መልካም ነገር አስገኘ ማለት አይደለም። በአንተ ባደረከው ግንኙነት የተፈጠረው መልካም ልጅ ያ ነው። ለዚህ ነው ነቢያቶች መልካም ልጆችን አፍርተው ሲሄዱ ጊዜ እነዚያ ደግሞ መልካም ሲሰሩ መልካም ሆነ። ከዚህ አንጻር አገባው ማለት ሄጄ ማለት ነው አገር ቤት ሄጄ ሌላ ቦታ ሄጄ አገባው። አሁን ደግሞ ብዙ ማለት ህይወቴ ውስጥ በጣም ብዙ ነገሮች እየመጡብኝ ነው። ገባ ቻሌንጆች ማለት ነው። ወይስ ይችላል ወይስ እንዴት ነው ብዬ በጣም ያሳሰበኝ። ግን ፈትቼም አልፈታውም። ፈትቼ ይሻለው ብያታለሁ። እዛ አልገባ ኦልሞስት 4 ዓመት ሆኖታል። እዛ አልገባም፣ እሷ ጋር አልገባም። ይሄ ነገር እንዴት ይታያል? ኢትስ ቬሪ ኮንፊውዝ ሆኛለሁ። ቬሪ ኮንፊውዝ። በመጀመሪያ ፍችን እያድርጉ ኒካ ማሰር ሐራም ነው በኢስላም። ላ የጁዝ ኒካህ ቢኒየት ጠላቅ፣ ላ የጁዝ ኒካህ ቢኒየት ጠላቅ። ሰውየው ፍችን ነይቶ ኒካ ማሰር አይችልም። በዚህ ጊዜ ፈታሻለሁ ብሎ ኒካ ማሰር ይሄ አይችልም። ለሷም መናገርም ቢሆን እንዲሁም ደግሞ ሳይናገር በውስጡ አስቡ በመፍታትን አስቡ ኒካ ማሰር አይችልም። ለሷ ተነጋግሮ እንደዚህ በዚህ ጊዜ ፈታሻለሁ እንፋታለን ብሎ መጋባት ይሄ ክልክል ነው። ሙትዓ ይባላል። የጊዜያዊ ጋብቻ ነቢዩ ሰለላሁ ዐለይሂ ወሰለም ጊዜያዊ ጋብቻን ከልክለዋል። አሊ ረዲየላሁ ዐንሁ ሲናገር ምን አለ? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ዘዋጅል ሙትዓ የውም ኸይበር። ነቢያችን ሰለላሁ ዐለይሂ ወሰለም የጊዜያዊ ማለት በህልሜ ስላየሁ ነው ያገባሁት ነው። በህልሜ ስላየሁ ነው ግድ ሆኖብኝ ነው ያገባሁት። ግድ እሷን ነው የምታገባት። በአንዴ ከአንዴም 3 ጊዜ መጥቶብኝ ነው እሷን ነው የምታገባት አግባትና እዛ ቦታ ላይ ትሄዳለህ የሚባል ነገር ስለመጣብኝ ግድ ስለሆነብኝ በዛ ቦታ ላይ በጣም በቃ ማለት ግራ ስለተጋባው ይሄ ህልም ስለተደጋገመብኝ ነው የገባሁት። እኔ ፍላጎት አይደለም። እንዴት ይሻለኛል? ወንድም የአንተ ህልም የነብይ ህልም አይደለም። ግድ ሆኖብኝ የሚባለው የነብይ ህልም ቢሆን ነው። የነብይ እህቶች ህልም ራእይ ነው። ከአምላክ ዘንድ የሚመጣ ግልጠተ መለኮት ነው። ዋት ጎኖን ማለት ዋት ጎኖን ነብይ ምናምን ሳይሆን እኮ አሁን ከኔ በላይ ታውቃለህ ብዬ አሁን ለታ ሰው መጣው በመኪና ማለት ነው። ሰው መጣው በቃ እንደዚህ አይነት ነገር አገጣጣሚ ነገሮች ብዙ አሉ። አሁን ለአንተ መናገር የምፈልገው ነገር ማለት ይሄ ነገር ግድ ሆኖብኝ ነው። እሷን ታገባታለህ ከአንዴም 3 እንደዚህ አይነት ነገር ተደጋግሞ ነው። ይሄ ነገር ኬን ነው ወይስ ብዬ ነው ግራ ገብቶኛል። መተኛት አልቻልኩም። ጭንቅላቴ በጣም ተመዝሙኗል እኮ። ግድ የሚለው ስህተት ነው። እሺ ግድ የሚባለው የነብያቶች ህልም ነው እያልኩኝ። የነብያቶች ህልም ከአምላክ ዘንድ የሚመጣ የሆነ ግልጠተ መለኮት ነው። ኢብራሂም ዓለይሂ ሰላም ልጅህን እረድ የሚለው ትዕዛዝ ግዴታ እንደሆነ አወቀ። በህልሙ ነው ያ ራእይ የመጣለት። ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ። ልጄ ሆይ እኔ በህልሜ አንተን ሳርድህ አየሁህ አለው። እና ምን ትላለህ ሲለው ጊዜ እስማኤል ምን አለ? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ሆይ የታዘዝከውን በእኔ ላይ ፈጽም በቃ ነው። የአምላክ ትዕዛዝ እንደሆነ አወቀ ልጁ። ስለዚህ ያ የአንተ የኔን ነምበር ልስጥ እና በውስጡ መስመር እናወራለን። ልጅቷ ምን አይነት ሰው እንደሆነች እነግርሃለሁ። ያን ጊዜ ማለት ምን አይነት ሰው እንደሆነ አለ አይደለ? ልጅቷ በቃ የአላህ እጅ ነው ያለችው። ማንም ሰው የሚያገባ ሰው አይደለችም። ገባ? እንደዚህ አይነት ነገሮች አሉ። በእናትህ እዚህ ውስጥ ማናገር ነገሮች ናቸው። እዚህ ላይ ማናገር ነገሮች ናቸው። እናቴ እዚህ ላይ አናገርም።
ለምን ሞራል ሊነካብኝ እንደሆነ ሊነካ ይችላል። አይሽ ቁጥሬን ልላክልህ በዛ ማለት በውስጥ ልክልሃለሁ። በውሳብ ሀይ ትለኛለህ ፕሊዝ። ቴንክ ዩ። በጣም አደጋ ውስጥ ነው ያለት። አደጋ ውስጥ ነው ያለት። ለምን እንደሆነ ቴንክ ዩ። ለማንኛውም ወንድሞቼ በጣም ቴንክ ዩ፣ አመሰግናለሁ። መውረዴ ነው። ቴንክ ዩ። እሺ ጋሽ ጀምብሬ ይቀጥል።